እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። ምዕራፍ 2 እስልምና። እስልምና የአብርሃም ሃይማኖቶች ከሚባሉት ሃይማኖቶች ውስጥ አንዱ ነው። ሃይማኖቱ በ6ኛው ክፍለ ዘመን በነቢዩ መሐመድ የተመሰረተ ሲሆን በአሁኑ ጊዜ ወደ 2 ቢሊዮን የሚደርሱ ተከታዮች አሉት። ከነዚህ ውስጥም ከ85 እስከ 90% የሚሆኑት የሱኒ እስልምና ተከታዮች ሲሆኑ የተቀሩት ደግሞ በአብዛኛው የሺአ ሙስሊሞች ናቸው። ሱፊ የሚባሉት ሙስሊሞች በሁለቱም በሱኒና ሺአ እስልምና ውስጥ የሚገኙ እስልምናን ከባህላዊ እሴት ጋር በመቀየጥ የሚታወቁ ሙስሊሞች ሲሆኑ፣ ሰለፊዝም እና ዋሃቢዝም የሚባሉት ደግሞ አክራሪ ሱኒዎች ናቸው። ሌሎች ኢባዲ፣ አህማዲ፣ አልሃባሽ ወዘተ የሚባሉት አነስተኛ ሴክቶችም በተለያዩ ሀገራት ውስጥ ይገኛሉ። የሱኒ እስልምና በብዙ የእስያ፣ የሰሜን አፍሪካ ሀገራትና በዓለም ዙሪያ ባሉ ሙስሊሞች ዘንድ የተስፋፋ የእስልምና ሴክት ሲሆን የሺያ እስልምና ደግሞ በብዛት የሚታወቀው በኢራን፣ አዘርባይጃን፣ ባህሬን፣ ኢራቅ፣ ሊባኖስ፣ የመን፣ ኩዌትና ሶሪያ አካባቢ ነው። ኢባዲ የሚባለው ሴክት ከነቢዩ መሐመድ ሞት ከ60 ዓመታት በኋላ የተቋቋመ ጥንታዊ አስተምሮ ሲሆን በአሁኑ ጊዜም የኢባዲዝም ተከታዮች በብዛት ኦማን አካባቢ ይገኛሉ። አህማዲያ የሚባለው አስተምሮ በ1889 ዓ.ም አካባቢ ህንድ አካባቢ የተቋቋመ አስተምሮ ሲሆን አልሀበሽ የሚባለውና ነን ቫዮለንት ኢስላም ተብሎ የሚታወቀው አስተምሮ ደግሞ አብዱላ አልሐራሪ በሚባል ኢትዮጵያዊ በ1950 ዓ.ም አካባቢ ተመስርቶ ሊባኖስ አካባቢ ሰፊ ተቀባይነት ያገኘ አስተምሮ ነው። እስልምና የሚመራው ቁርአን እና ሐዲስ በሚባሉ መጻሕፍት ነው። በእስልምና ቁርአን በቀጥታ ከፈጣሪ ዘንድ የተወረደ መጽሐፍ እንደሆነ የሚታመን ሲሆን ሐዲስ የሚባሉት መጻሕፍት ደግሞ የነቢዩን ውሎ፣ አስተምሮና ልምምዶች የተዘገቡባቸው መጻሕፍት ናቸው። ቁርአን በ30 ጁዝ ወይንም ክፍል የሚከፈል 114 ሱራ ወይንም ምዕራፎች እና 6236 አያዎች ወይንም አንቀጾች ያሉት የእስልምና ቅዱስ መጽሐፍ ነው። እንደ እስልምና አስተምሮ እነዚህ የቁርአን ክፍሎች ተከፋፍለው በ23 ዓመታት ርዝማኔ ውስጥ መካ እና መዲና በሚባሉ ዛሬ ሳውዲ አረቢያ ውስጥ በሚገኙ 2 ከተሞች ውስጥ በነቢዩ መሐመድ ላይ እንደወረዱ ይታመናል። ሐዲሳቱን በተመለከተ የሐዲሳቱ ብዛት ብዙ ሺህ ሲሆን እነዚህ ሐዲሳትም በ3 ዋና ዋና ክፍሎች ይከፈላሉ። ሳሂህ ይህም ተቀባይነት ያላቸው፣ ሐሰን ይህም አጠራጣሪ እና ዳይፍ ይህም ተቀባይነት የሌላቸው በመባል ይታወቃሉ። ይህች መጽሐፍ የተጠቀመችው ቁርአን የአማርኛውን የቁርአን ትርጉም ሲሆን ይህ ትርጉምም የተሰራው ዋናው መልእክት እንዳይዛነፍ ሲባል በአማርኛ ሰዋሰው ሳይሆን በአረብኛ ሰዋሰው በመሆኑ ምክንያት ከቁርአኑ በቀጥታ ተወስደው በዚች መጽሐፍ ላይ የቀረቡትን የቁርአን ጥቅሶች ለመረዳት ቀስ ብሎ አስተውሎ ማንበብ አስፈላጊ ነው። ከቁርአኑ እና ከሐዲሳቱ የተጠቀሱት ጥቅሶች ከመጽሐፉ እያነጻጸሩ ማንበብ ለምትፈልጉ ሰዎች ጥቅሶቹ የተጠቀሱባቸው መንገዶች ከታች በቀረበው ማስታወሻ ላይ ተመልክቷል። አንዳንድ ሰዎች ከቁርአን ሲጠቅሱ ሱራ ወይንም ሱረቱል ወይንም ወይንም ቁርአን የሚለውን ቃል ከምዕራፍና አንቀጽ ቁጥሮች ፊት ለፊት ያስቀምጣሉ። በዚች መጽሐፍ ላይ ከቁርአን የተወሰዱት ጥቅሶች የተቀመጡት በአብዛኛው ሰው በሚጠቀመው በምዕራፍና ቁጥርና የአንቀጽ ቁጥርን ብቻ በመጥቀስ ሲሆን ጥቅሶቹም ከቁርአን መመልከት ይቻላል።
ከሐዲሳት የተወሰዱት ጥቅሶች የተጠቀሱት በየራሳቸው መንገድ ነው። ይህም ሰሒህ ቡኻሪ በጣም ሰፊ መጽሐፍ በመሆኑ ምክንያት ከዚህ መጽሐፍ የተወሰዱት ጥቅሶች የቀረቡት እጅግ ገላጭ በሆነ መንገድ፣ ይህም የመጽሐፉን ቅጽ፣ የመጽሐፉን ምዕራፍና የአንቀጽ ቁጥር በመጥቀስ ነው። ይህም የእንግሊዝኛው ሐዲስ አጠቃቀስ ስልት ነው። ከሰሒህ ሙስሊም መጽሐፍ የተጠቀሱት የምዕራፍ ቁጥርና የአንቀጽ ቁጥርን በመጥቀስ ነው። ከሌሎች ሐዲሳት የተወሰዱት ጥቅሶች ደግሞ የቀረቡት በሙሉ የመጽሐፉን ስምና አንቀጽ ቁጥሩን በመጥቀስ ነው። በዚህ መጽሐፍ ያለ መጽሐፍ ስም በቁጥሮች ብቻ የተቀመጡት ጥቅሶች የተወሰዱት ከቁርአን ሲሆን ከመጽሐፍ ጋር የተቀመጡት ደግሞ ከሐዲሳት የተወሰዱት ናቸው። ትክክለኛዋን ሃይማኖት ለመለየት ለምናደርገው ጥናትም በዚህ ምዕራፍ አንደኛ እስልምና ለማን እንደተላከና ማንን ደግሞ እንደማይመለከት፣ ሁለተኛ ነቢዩ መሐመድ ትክክለኛ ነቢይ መሆንና አለመሆናቸውን፣ ሶስተኛ የአይሁድ ክርስትና እና የእስልምና ሃይማኖቶች መሰረታዊ የግጭት ነጥቦችን፣ አራተኛ ቁርአን የፈጣሪ ቃል መሆንና አለመሆኑን፣ አምስተኛ አላህ ትክክለኛ ፈጣሪ አምላክ መሆንና አለመሆኑን በስፋት እንመለከታለን። እስልምና ለማን ተላከ? ማንንስ አይመለከትም? እስልምና የአብርሃም ሃይማኖቶች ከሚባሉት ሃይማኖቶች ውስጥ እንደመሆኑ መጠን ሃይማኖቱ ከሱ በፊት ለነበሩት የአብርሃም ሃይማኖቶች ይህም ለአይሁድና ለክርስትና እውቅና ይሰጣል። በዚህም አይሁድ ክርስቲያኖችን የመጽሐፉ ባለቤቶች፣ መጽሐፉን የሰጠናቸው፣ መጽሐፉን የሚያነቡ፣ ቀድሞ እውቀት የተሰጣቸው፣ ቀድሞ ያመኑት ወዘተ ሲላቸው፣ አይሁድ ክርስቲያኑም ከቁርአኑ በፊት የተሰጣቸውን መጽሐፍት አጥብቀው እንዲይዙትና በያዙት ሃይማኖት እንዲጠነክሩ ይመክራል። ቁርአኑ ስለወረደበት ምክንያት ሲናገር ለአረጋጋጭነት መሆኑን ብዙ ስፍራዎች ላይ በብዙ መንገድ ደጋግሞ ይናገራል። አረጋጋጭነት የሚያስፈልገው ቀደምት ቅዱሳን መጻሕፍት ከፈጣሪ መውረዳቸውን ላላረጋገጡ ማህበረሰቦች ነው። አይሁድ ክርስቲያኖች የተሰጣቸውን መጻሕፍት ከቁርአን መምጣት በፊት አረጋግጠው ሃይማኖታቸውን አቁመውበት የነበረ በመሆኑ የቁርአን አረጋጋጭነት ብሎም እስልምና ለእነዚህ አይሁድ ክርስቲያን ማህበረሰብ አለመሆኑን እንመለከታለን። ይባሱኑ ደግሞ ቁርአኑ እንደሚናገረው ቀደምት ለአይሁድና ክርስቲያኖች የወረዱት መጻሕፍት በጣም የተብራሩ፣ የተዘረዘሩ እንዲሁም ግልጾች እንደሆኑ መናገሩ፣ ለነቢዩ መሐመድ እንኳን እንደ ቀደምት ነቢያት ሙሉ እውቀት ያልተወረደላቸው እንደሆነ መናገሩ፣ ነቢዩ መሐመድም ሙስሊሞች ለሚጠይቋቸው ጥያቄዎች በሙሉ መልስ መስጠት እንዳልቻሉ መመልከቱ እና ሙስሊሞች ከቁርአኑ ያልገባቸው ነገር ካለ ቀድሞ መጽሐፍ ከተወረደላቸው አይሁድ ክርስቲያኖች እንዲማሩ መናገሩ እስልምና ለአይሁድ ክርስቲያኑ ማህበረሰብ አለመላኩን እንመለከታለን። ቁርአኑ በአይሁድ ክርስቲያኖች እና በሙስሊሞች መካከል ስላለው ሚና ሲናገር ቁርአን 16:102 እነዚያ ያመኑትን አይሁድ ክርስቲያኖች ለማረጋጋት ሙስሊሞቹንም ለመምራት እና ለማብሰር ቁርአንን ቅዱሱ መንፈስ ጅብሪል እውነተኛ ሲሆን ከጌታ አወረደው በማለት ቁርአን የወረደው አይሁድ ክርስቲያኑን በሃይማኖቱ ለማረጋጋት ሙስሊሙን ደግሞ ለመምራት እንደሆነ ይነግረናል። በሌላ ስፍራም አላህ ቁርአኑን ለሙስሊሞች ያወረደው አስቀድሞ በሁለቱ ጭፍሮች ይህም በአይሁድ ክርስቲያን ላይ የወረደውን መጽሐፍ በእኛ ላይ በተወረደው ኖሮ ከነርሱ የበለጠ በታመን ነበር እንዳይሉ በማሰብ እንደሆነ ይናገራል። ቁርአን ምዕራፍ 6 ቁጥር 156-157 ቁርአኑን ያወረድነውም መጽሐፍ የተወረደው ከፊታቸው ሁለት ጭፍሮች ላይ ነበረ፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ወይንም እኛ
በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ስለዚህ ከጌታችሁ ግልጽ ማስረጃ፣ መምሪያም እዝነትም በእርግጥ መጣላችሁ። በዚህም ቁርአን ለአይሁድ ክርስቲያኑ ማህበረሰብ እንዳልተላከ እንመለከታለን። ታዲያ እስልምና የተላከለት ሕዝብ የትኛው ነው ብለን ስንጠይቅ ቁርአኑ እንደ አይሁድ ክርስቲያን አስፈራሪ ነቢይም መጽሐፍም ላልተላከላቸው ማህበረሰቦች መሆኑን ደጋግሞ ይነግረናል። ቁርአን 32:3 በእርሱ በቁርአን ከአንተ በፊት ከአስፈራሪ ነቢይ ያልመጣላቸውን ሕዝቦች ልታስፈራራበት ያወረድንልህ ነው፣ እነርሱ ሊመሩ ይከጀላልና ወይንም ይፈለጋልና ይላል። ቁርአን 34:44 የሚያጠኗቸው የሆኑ መጻሕፍቶችን ምንም አልሰጠናቸውም፣ ከአንተ በፊትም አስፈራሪ ነቢይን ወደ እነርሱ አላክንም ይላል። ቁርአን 36:6 አባቶቻቸው ያልተስፈራሩትን ሕዝቦች ልታስጠነቅቅበት ተወረደ ይላል። ቁርአን 43:23 ከበፊት በማንኛይቱም ከተማ ውስጥ አስፈራሪ ነቢይ አልላክንም በማለት ነቢዩ ሙሐመድ ቁርአንን ወይንም እስልምናን ይዘው የመጡት ቀድሞ ነቢይና መጻሕፍት ከተላኩላቸው ከአይሁድ ወይንም ክርስትና ውጪ ላሉት ነቢይም መጽሐፍም ላልተላከላቸው ሕዝቦች መሆኑን ቁርአኑ ይነግረናል። ታዲያ እስልምና ተለይቶ የተላከላቸው ሕዝቦች የትኞቹ ናቸው ብለን ስንመለከት ቁርአን እስልምና የተላከላቸው ሕዝቦች የትኞቹ እንደሆኑ ለይቶ ይነግረናል። ይህንንም የሚናገረው ቁርአናዊውን የፈጣሪ አሰራር ጭምር በማስቀመጥ ነው። ይህም መልእክተኛ የሚላከው ለወገኖቹና በወገኖቹ ቋንቋ ብቻ መሆኑ። ቁርአን 14:4 ከመልእክተኛ ማንኛውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አልላክንም። ቁርአን 30:47 ከአንተ በፊት መልእክተኞችን ወደየሕዝቦቻቸው በእርግጥ ላክን። በዚህ መሰረትም ቁርአን እና እስልምና የተላከላቸው ሕዝቦች ቁርአን 9:128 ከጎሳችሁ የሆነ ችግራችሁ በእርሱ ላይ ጽኑ የሆነ በእናንተ እምነት ላይ የሚጓጓ በምዕመናን ላይ ሩህሩህ አዛኝ የሆነ መልእክተኛ መጣላቸው። ቁርአን 62:2 እርሱ ያ በመሃይሞቹ ውስጥ አንቀጾቹ ይህም ቁርአንን በእነርሱ ላይ የሚያነብላቸው ከማጋራት የሚያጠራቸውም መጽሐፍን ጥበብን የሚያስተምራቸው የሆነ መልእክተኛ ሙሐመድን ከእነርሱ ውስጥ የላከ ነው። እነርሱም ከእርሱ በፊት በግልጽ ስህተት ውስጥ ነበሩ ለተባሉት ለሙሐመድ ጎሳ ይህም ለአረቦች ብቻ ነው። ይህ እውነታም ቁርአኑ ላይ በግልጽ ቋንቋ ተነግሯል። ቁርአን 44:58 ቁርአኑን በቋንቋ ያገራ ነው ሕዝቦች ይገነዘቡ ዘንድ ብቻ ነው ይላል። ቁርአን 42:7 እንደዚሁ የከተሞች እናት የሆነችው የመካን ሰዎችና በአካባቢው ያሉትንም ልታስፈራራ ልታስጠነቅቅ አረብኛ የሆነውን ቁርአን ወደ አንተ አወረድን። ቁርአን 43:3 ታውቁ ዘንድ አረብኛ ቁርአንን አደረግነው። ቁርአን 12:2 እኛ ፍቺውን ታውቁ ዘንድ አረብኛ ቁርአን ሲሆን በእርግጥ አወረድነው በማለት ቁርአን ነቢዩ መሐመድ ወይንም እስልምና የተላኩት ለአረቡ ማህበረሰብ ብቻ መሆኑን ቁርአኑ ይገልጻል። እንደ እስልምና አስተምሮ በመጨረሻው ዘመን ፍርድ የሚሰጠው ለጎሳው በተሰጡ መሪ ነቢያት ምስክርነት ነው። የሙሐመድ ጎሳም የሚፈረድበት በሙሐመድ ምስክርነት መሆኑን ቁርአኑ ይነግረናል። ቁርአን 16:89 በየሕዝቡ ሁሉ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ሕዝቦች ላይ መስካሪ አድርገን የምናመጣ
ቀን አስታውስ። በዚህም ሙሐመድ የአረብ በተለይ የራሱ ጎሳ የቁረይሽ ሕዝብ ነቢይ እንጂ ለዓለም የተላከ ነቢይ አለመሆኑን እንመለከታለን። ይህ እውነታም ቁርአኑ በደነገጋቸው ሃይማኖታዊ ስርዓቶች ውስጥም ተመልክቷል። በእስልምና የተደነገጉት ሃይማኖታዊ ስርዓቶች የታዘዙት ለአረቡ ዓለም እንጂ አጠቃላይ ዓለምን ግንዛቤ ውስጥ በማስገባት አይደለም። በዚህም እስልምና ለአጠቃላይ ዓለም ሲደረግ ሌላው ዓለም ከእስልምና ስርዓቶች ጋር ይፋለሳል። ለምሳሌ የስግደት አቅጣጫ ወደ መካ መሆኑ። ነገር ግን ይህ አባባል ትክክለኛ የሚሆነው ለአረቡ አካባቢ እንጂ ሉል ወይንም ስፊር በሆነች ዓለም ላይ ለሚኖሩ ህዝቦች አለመሆኑ። ምክንያቱም ሉል በሆነች ዓለም ከአረብ አካባቢ እየራቅን በሄድን ቁጥር የመካ አቅጣጫ በአንግል እየተገለበጠ ስለሚሄድ በመካ አቅጣጫ በፍጹም መስገድ የማይቻል መሆኑ። በዚህም ወደ መካ ዞሮ መስገድ የሚችለው የዓለም ህዝብ ሳይሆን የአረብ ህዝብ ብቻ መሆኑ። ሌላው የጨረቃ ለጋነት ለሐጅና ዑምራ ለጾም ምልክትነት እንደሆነ መነገሩ። ነገር ግን የጨረቃን ለጋነት በምልክትነት ተጠቅሞ እነዚህን ሃይማኖታዊ ስርዓቶች በትክክለኛው ጊዜ ማከናወን የሚችለው በአንድ በተወሰነ ክልል የሚኖር ህዝብ እንጂ የዓለም ህዝብ አለመሆኑ። ለአንዱ ለጋ ጨረቃ ለሌላው ደምቃ የምትታይ ወይንም ስታበራ ቆይታ እየገባች ያለች መሆኗ። በዚህም የጨረቃ ለጋነት ምልክት የተሰጠው ለዓለም ህዝብ ሳይሆን ለአረብ ህዝብ ብቻ መሆኑ። ሌላው ሐጅና ዑምራ ሃይማኖታዊ ግዴታዎች ቢሆንም ቴክኖሎጂ ባልተስፋፋበት ዘመን ሰዎች ከአሜሪካ፣ ከአውስትራሊያ ወዘተ ከመሳሰሉት ሩቅ ስፍራዎች በዚህ ስርዓት ላይ መገኘት የማይችሉ መሆኑና በዚህ ዘመንም ቢሆን የዓለም ህዝብ ቢሰልም ስፍራው ይህንን ህዝብ ማስተናገድ የማይችል መሆኑ። በዚህም የሐጅና ዑምራ ሃይማኖታዊ ግዴታን መፈጸም የሚችለው የዓለም ህዝብ ሳይሆን የአረብ ህዝብ ብቻ መሆኑ። ቁርአኑም ይህንን በጂኦግራፊ ምክንያት የመጣ ችግር እንዳይከሰት በማሰብ ነበር ከላይ እንደተመለከተው በጂኦግራፊ ቋንቋ ጭምር መካና አካባቢዋን ያለው። እነዚህን ከላይ የቀረቡትን እውነታዎች በአንድ ላይ ስንመለከት እስልምና የተላከው ቀድሞ ነቢይና መጽሐፍ ላልተላከላቸው ከአይሁድና ክርስትና ውጭ ላሉና በመካና በአካባቢዋ ለሚኖሩ የአረብ ህዝቦች ብቻ መሆኑን እንመለከታለን። በዚህም ከአረብ ውጭ የሆኑ ሰዎች ቢሰልሙ እስልምናቸው የተሳሳተ መሆኑንና በእስልምና መንገድ ገነት መግባት እንደማይችሉ እንመለከታለን። በተለይ ደግሞ ጥቁሮች በእስልምና መንገድ ገነት እንደማይገቡ ከታች የቀረበው ጥቅስ በግልጽ ይነግረናል። ሚሽካት የተባለው ሐዲስ ምዕራፍ 1 ቁጥር 119 ላይ ነቢዩ እንደተናገሩት አላህ አዳምን ሲፈጥረው ቀኝ ትከሻውን መታ አድርጎ ነጫጭ ልጆቹን አወጣ። ግራ ትከሻውን መታ አድርጎ ጥቁር ከሰል የመሳሰሉ ልጆቹን አወጣ። በቀኝ በኩል ላሉት ወደ ገነት አላቸው፣ በግራ ትከሻ በኩል ላሉት ወደ ሲኦል አላቸው። ይህ ሐሳብም ጃሚ አት-ትርሚዚ የሚለው ሐዲስ ቁጥር 3075 ላይም ቀርቧል። ሰዎች አልገባቸውም እንጂ ይህ ሃይማኖትን በየማህበረሰቡ የመከፋፈል አሰራር ታስቦበት እንደተደረገ ቁርአኑ ይነግረናል። ቁርአን 5:48 ከእናንተ ለሁሉም ሕግንና መንገድን አደረገን፣ አላህም በሻ ኖሮ አንድ ህዝብ ባደረጋችሁ ነበር። ግን በሰጣችሁ ሕግጋት ሊሞክራችሁ ለያያችሁ። በጎ ስራዎችን ለመስራት ተሽቀዳደም፣ መመለሻችሁ በጠቅላላ ወደ አላህ ነው። ቁርአኑ ይህንን እውነታ ሲያብራራ
በሦስቱ የአብርሃም ሃይማኖቶች ይህም እስልምና፣ አይሁድ እና ክርስትና መካከል ያለው ክፍፍል በአላህ ዘንድ እውቅና ያለውና የሦስቱ ሃይማኖት ተከታዮችም ገነት እንደሚገቡ ገነት የሚገቡትም በየመሪዎቻቸው መሪነት መሆኑንና ለፍርድ የሚቀርቡትም በመሪዎቻቸው በኩል በወረዱት መንፈሳዊ መጻሕፍት መስፈርት መሆኑን ይናገራል። አንደኛ፣ በፍርድ ቀን ሰዎች የሚጠሩት በመሪያቸው መሪነት መሆኑን ቁርአን 13:7 ለሕዝብም ሁሉ መሪ አላቸው። ቁርአን 17:7 ሰዎችን ሁሉ በየመሪያቸው የምንጠራበትን ቀን አስታውስ። ሁለተኛ፣ ሁሉም የሚዳኘው በየራሱ ነቢይና ለየራሱ በተላከለት መጽሐፍ መሆኑ ቁርአን 5:44-48 እኛ ተውራትን ኦሪትን በውስጧ መምሪያ ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዝን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። እንጅልም ይህም ወንጌልም ለኢሳ ሰጠነው። የእንጅል ባለቤቶች በውስጧ አላህ ባወረደው ሕግ ይፍረዱ። ወደ አንተም ይህም ወደ መሐመድ መጽሐፉን ይህም ቁርአንን አወረድን። በመካከላቸውም አላህ ባወረደው ሕግ ፍረድ። ሶስተኛ፣ የአይሁድ ሕዝብ የሚመራው በሙሳ ወይንም በሙሴ መሆኑንና የሚዳኙበት መጽሐፍም ተውራት ወይንም ኦሪት መሆኑን ቁርአን 32:23 ሙሳን መጽሐፍን በእርግጥ ሰጠነው፣ ለአይሁድ ሕዝብ ልጆች መሪ አደረግነው። ቁርአን 5:44 ተውራትን አወረድን። እነዚያ ትእዛዝን የተቀበሉት ነቢያት በዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። አራተኛ፣ ክርስቲያኖች የሚመሩት በኢሳ መሆኑንና የሚዳኙበት መጽሐፍም እንጅል ወይንም ወንጌል መሆኑን ቁርአን 57:27 የመርየም ልጅ ኢሳን አስከተልን፣ እንጅልንም ሰጠነው። በእነዚያ በተከተሉት ሰዎች ልብ ውስጥ መለዘብንና እዝነትን አደረግን። ቁርአን 5:47 የእንጅልም ባለቤቶች ይህም ክርስቲያኖች በውስጡ አላህ ባወረደው ሕግ ይፍረዱ ይላል። አምስተኛ፣ ሙስሊሞች የሚመሩት በሙሐመድ መሆኑንና የሚዳኙበት መጽሐፍም ቁርአን መሆኑ ቁርአን 663 እኔ የሙስሊሞች መጀመሪያ ነኝ። ቁርአን 5:48 ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን አወረድን። በመካከላቸውም አላህ ባወረደው ሕግ ፍረድ ይላል። ስድስተኛ፣ ገነት የሚገቡት ሦስቱም አይሁድ፣ ክርስቲያንና ሙስሊሞች እንደሆነ መነገሩ ኢብን ማጃህ የሚባለው ሐዲስ ቁጥር 3992 ላይ ነቢዩ እንደተናገሩት አይሁዶች 71 ቦታ ይከፈላሉ። ከነዚህ ውስጥ አንዱ ገነት ሲገባ 70ዎቹ ሲኦል ይገባሉ። ክርስቲያኖች 72 ቦታ ይከፈላሉ። 71ዱ ሲኦል ሲገቡ አንዱ ገነት ይገባል። የእኔ ሕዝቦች ማለትም ሙስሊሞች 73 ቦታ ይከፈላሉ። አንዱ ገነት ሲገባ 72ቱ ሲኦል ይገባሉ። ቁርአን 2:111-112 ገነትንም አይሁድ ወይንም ክርስቲያኖች የሆነ ሰው እንጂ ሌላ አይገባትም አሉ። ይህቺ ከንቱ ምኞታቸው ናት። እውነተኞች እንደሆነ ማስረጃ አምጡ በላቸው። አይደለም ሌላም ይገባባታል። ቁርአን 5:66 እነርሱም ተውራት እና እንጂል ከጌታቸው ወደ እነርሱ የተወረደው መጽሐፍ ባቋቋሙ ወይንም በሰሩበት ኖሮ ከበላዮቻቸውና ከእግሮቻቸው ስር በተመገቡ ነበረ። ከእነርሱም ውስጥ ትክክለኞች ሕዝቦች አሉ ይላል። ቁርአን 5:68 እናንተ የመጽሐፉ ባለቤቶች ሆይ ተውራትና እንጂል ከጌታችሁ ወደ እናንተ የተወረደውን እስክታቆሙ ወይም እስክትሰሩባቸው ድረስ በምንም ላይ አይደላችሁም ይላል። ቁርአን 2:62
እነዚያ ያመኑት እነዚያ ይሁዳውያን የሆኑት ክርስቲያኖችም ሳቢያኖችም ከእነርሱ በአላህ እና በመጨረሻው ቀን ያመነ መልካምም ሥራ የሠራ ለእነርሱ ከጌታቸው ዘንድ ምንዳ አላቸው። በእነርሱም ላይ ፍርሃት የለባቸውም፣ እነርሱም አያዝኑም ይላል። ቁርአን 3:55-56 አላህም ኢሳ ሆይ እነዚያ የተከተሉህን እስከ ትንሣኤው ቀን ድረስ ከነዚያ ከካዱት በላይ አድራጊ ነኝ። ከዚያም መመለሻችሁ ወደ እኔ ነው። እነዚያማ የካዱት ሰዎች በቅርቢቱ ዓለምና በመጨረሻይቱ ዓለም ብርቱ ቅጣት እቀጣቸዋለሁ ይላል። እነዚህን ሐሳቦች በአንድ ላይ ስንመለከትም ሙሴ የአይሁድ፣ ኢየሱስ የክርስቲያን፣ ሙሐመድ የሙስሊሞች መሪ መሆናቸውን ተከታዮቻቸውም የሚዳኙት ለመሪዎቹ በተሰጡት መጻሕፍት መሆኑንና ገነት የሚገቡትም በእነዚህ መሪዎቻቸው መሪነት መሆኑን እንመለከታለን። በአጠቃላይም እንደ ቁርአን የአይሁድ እና የክርስትና ሃይማኖቶች በአላህ ዘንድ ተቀባይነት ያላቸው የእስልምና እህት የሃይማኖት ድርጅቶች መሆናቸውንና ቁርአን ወይንም እስልምና የተላከው ለአረቡ ማህበረሰብ ብቻ መሆኑን ከአረብ ውጭ ያሉት በተለይ ደግሞ ጥቁር ህዝቦች ቁርአን ወይንም እስልምና የማይመለከታቸው መሆኑንና ቢሰልሙ እንኳን እስልምናቸው ቁርአናዊ አለመሆኑን እንመለከታለን። ስለዚህም ከአረብ ዘር ውጭ የሆኑ ሙስሊሞች የቁርአን ወይንም የእስልምና መንገድ የገነት መሄጃ መንገዳቸው አይደለም። በዚህም እንደ ቁርአኑ ከአረብና ከአይሁድ ዘር ውጭ ለሆነ ማንኛውም ሰው ለገነት መግቢያነት የተቀመጠለት መንገድ በዘር ያልተወሰነውና በደፈናው ተከታዮቹ የእንጅል ባለቤቶች በተባለው የኢሳ ወይንም የኢየሱስ መንገድ መሆኑን እንመለከታለን። ቁርአን 57:27 የመርየም ልጅ ኢሳን እንጅልንም ሰጠነው፣ በዚያም በተከተሉት ሰዎች ልቦች ውስጥ መለዘብንና እዝነትን አደረግን ይላል። ቁርአን ምዕራፍ 5:47 የእንጅልን ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ ይላል። የኢሳን መንገድ የሚሰብከው ክርስትና የተላከው ለአጠቃላይ የዓለም ሕዝብ እንጂ ለአንድ ዘር አለመሆኑ፣ እንደዚሁ በገነት የሚኖሩትም ከሁሉም ዘሮች የሚሰበሰቡ መሆናቸውን መናገሩ፣ ያለ ዘር ልዩነት የተከፈተው የገነት መግቢያ መንገድ የኢሳ የክርስትና መንገድ መሆኑን እንመለከታለን። ከዘር ጉዳዮች በተጨማሪም እስልምና ከጾታ አንጻርም የተለየ አሰራርን ይከተላል። ይህም በእስልምና መንገድ ወንዶች እንጂ ሴቶች ገነት አይገቡም። ቁርአኑ ይህንን የሚናገረው ሴቶች ያለባቸውን ችግር ከመግለጽ አንስቶ በግልጽ ቋንቋ ጌታችሁ በወንዶች ልጆች መረጣችሁ በማለት ነው። ቀጥሎ በስፋት ቀርቧል። ሴቶች እርኩስ እንደሆኑ መናገሩ። ቁርአን ምዕራፍ 4:43 ከእናንተ አንዱ ከዓይነ ምድር ቢመጣ ወይንም ሴቶች ብትነካኩ ውሃን ባታገኙ ንጹሕ የሆነ የምድርን ገጽ አስቡ፣ ፊቶቻችሁንና እጆቻችሁንም በራሱ አብሱ፣ አላህ ይቅር ባይና መሐሪ ነውና ይላል። ሳሂህ ሙስሊም 4:1038 ስትሰግዱ ውሻ፣ ሴትና ፈስ ቢያቋርጡ ስግደቱ ከንቱ ትሆናለች። ኢብን ማጃህ የተባለው ሐዲስ ቁጥር 950 ላይ ጸሎት በሴት በውሻና በአህያ ይረክሳል ይላል። የዚህ ተመሳሳይ ሐሳብም ሳሂህ ሙስሊም 4:1032 ሳሂህ ቡኻሪ 1:9490 ላይም ቀርቧል። እነዚህን የቁርአንና የሐዲስ ሐሳቦችን በአንድ ላይ የሚነግሩን በእስልምና ሴቶች እርኩስ መሆናቸውን ነው። እርኩስ ደግሞ በእርግጠኝነት ገነት አይገባም። ሌላው ሴቶች በተፈጥሮ ጠማማ እንደሆኑ መነገሩ። ሳሂህ ቡኻሪ 4:55 5:48 ላይ
ሴቶች ከጎድን አጥንት የተፈጠሩ ናቸው። የጎድን አጥንት የተጣመመ ነው። ላቃናው ብትሉ ይሰበራል። ነገር ግን እንደ ጠማማነቱ ብትተውት እንደተጣመመ ይቀመጣል ይላል። ጠማማም በእርግጠኝነት ገነት አይገባም። ሌላው ሴቶችን መሪ ወይንም ፊት ለፊት ማድረግ ስህተት እንደሆነ መነገሩ። ሳይ ቦዋሪ 988/219 ላይ ሴትን መሪው ያደረገ ሀገር መቼም አይሳካለትም ይላል። ሳይ ሙስሊም 4/881 ላይ የወንዶች ትክክለኛው ረድፍ ከፊት ሲሆን መጥፎው ደግሞ የመጨረሻ ነው። ለሴቶች ትክክለኛው ረድፍ የመጨረሻ ሲሆን መጥፎው ደግሞ ከፊት ለፊት መሆን ነው ይላል። ሌላው ሴቶች ከምንም ነገር በላይ ጎጂ እንደሆኑ መነገሩ። ሳይ ሙስሊም 36/6603 ላይ ከሴት የሚበልጥ ጎጂ ስቃይ ለወንድ አልተውኩም ይላል። የዚህ ተመሳሳይ ሐሳብም ሳይ ሙስሊም 36/6604 ላይ ቀርቧል። ሌላው ሴቶች የወንዶች ግማሽ እንደሆኑ መነገሩ። ቁርአን 4:11 ላይ አላህ በልጆቻችሁ ውርስ በሚከተለው ያዛችኋል፣ ለወንዱ የሁለት ሴቶች ድርሻ ብጤ አለው ይላል። የዚህ ተመሳሳይ ሐሳብም በሳይ ሙስሊም 11:3933 ላይ በስፋት ቀርቧል። ሌላው ቁርአን 2:282 ላይ የሁለት ሴቶች ምስክርነት ከአንድ ወንድ እኩል ነው ይላል። የዚህ ተመሳሳይ ሐሳብም ሳይ ቦዋሪ 3:48-8:26 ላይ በስፋት ቀርቧል። ሌላው ሴቶች አእምሮ ጎደሎ እንደሆኑ መነገሩ። ሳይ ቦዋሪ 3:48-8:24 ላይ ነቢዩም የሴት ምስክርነት የወንድ ምስክርነት ግማሽ አይደል አሉ። ሴትየዋም አዎን አለች። ይህ የሆነው የሴቶች አእምሮ ጎደሎ ወይንም ዲፊሸንሲ ኢን ኢንቴሊጀንስ በመሆኑ ምክንያት ነው አለ። የዚህ ተመሳሳይ ሐሳብም በሳይ ቦዋሪ 1:6301 ላይ ቀርቧል። በእርግጥ ገነት ቅድስና ያላት ስፍራ በመሆኗ እርኩስ፣ ጠማማ፣ ጎጂና ሙሉ ያልሆነ ሰው ሊገባባት አይችልም። በዚህም ሴቶች በእስልምና መንገድ ገነት መግባት አይችሉም። ከዚህ በተቃራኒ ደግሞ ወንዶች በሴቶች ላይ በሚሰሩት ኃጢአት እንኳን ከገነት እንዳይጎድሉ ሴቶችን ከመጉዳት ከሚመጣ ኃጢአት ተጠያቂነት ነፃ ተደርገዋል። በዚህም ወንዱ በሕጋዊ መንገድ እስከ 4 በምርኮ የያዛቸውን እስከፈለገው ማግባት፣ ያገባትንም ሲፈልግ መፍታት፣ የፈታትን መልሶ ማግባት፣ የሚስቱን ልጅ ማግባት፣ በሚስት ስፍራ ሚስት መለወጥ፣ ሚስቱን መደብደብ፣ ጊዜያዊ ጋብቻ መፈጸም እንደሚችል፣ ለሴት ገንዘብ ሰጥቶ፣ ካባ ሰጥቶ፣ ልብስ ሰጥቶ ዝሙት መፈጸም እንደሚችል፣ ለሴት የገባውን መሐላ ማፍረስ እንደሚችል ተነግሯል። ሙስሊሞች አርአያቸውን የሚከተሏቸው ነቢዩ መሐመድ ደግሞ ከነዚህ በተጨማሪ 11 ሕጋዊ ጋብቻዎችን፣ ውሽሜዎችን መያዝ፣ የውሽሜዎችን ልጅ ማግባት፣ የአጎት ወይንም የአክስት ሴቶች ልጆችን ማግባት፣ የማደጎ ልጅን ሚስት አፋቶ ማግባት እንደሚቻል ተነግሯል። ከባሮችም ጋር መተኛት፣ ለአቅመ ሔዋን ያልደረሰች የ9 ዓመት ልጅ ማግባት ተፈቅዶላቸዋል። ይህንንም የእስልምና የጾታ አድሎ ያስተዋለችው የሙስሊሞች እናት የምትባለው አይሻ እንደ ሙስሊም ሴት የምትሰቃይ ሴት አላየሁም በማለት እስልምና ለሴቶች ስቃይ መሆኑን ተናግራ ነበር። ወንዱ በገነት ከሚጠብቀው ሽልማቶች አንዱ በገነት ውስጥ ዓይናቸው ጎላ ጎላ ያሉ ሴቶች ናቸው። ነገር ግን ከላይ እንደተመለከትነው በእስልምናው ሴቶች ገነት ስለማይገቡ ቁርአኑ ለሴቶች ዓይናቸው ጎላ ጎላ ያሉ ወንዶች እንደሚጠብቃቸው አይናገርም። ወይ እነርሱ ከባሎቻቸው ቀድመው ሞተው ገነት ገብተው ዓይኖቻቸው ጎላ ጎላ ተደርጎ ለባሎቻቸው ሽልማት እንደሚዘጋጁ አይናገሩም። እንደውም
አሁን የሞቱት ሙስሊም ወንዶች በገነት ውስጥ በድሎት ውስጥ እንዳሉ ይናገራል። ይባሱኑ ደግሞ ጃሚዓ አት-ትርሚዚ የሚባለው ሐዲስ ቁጥር 2562 ላይ በገነት ዝቅተኛ ስፍራ ያለ ሰው 72 ሚስቶች ይኖሩታል በማለት ለሙስሊም ወንዶች የሚሸለሙት ብዙ ሚስቶች ከዚህ ዓለም አለመሆናቸውን ያሳየናል። ታዲያ እነዚህ ሴቶች እነማን ናቸው ብለን ስንመለከት እነዚህ ሚስቶች ከመላእክቶች መሆኑን እና ስማቸውም ሁረል ዒን እንደሚባሉ ቁርአኑና ሐዲሳቱ ተቀባብለው ይነግሩናል። ቁርአን 17:40 ጌታችሁ በወንዶች ልጆች መረጣችሁና ከመላእክት ሴቶች ልጆች ያዘ። ሳሂህ ቡኻሪ 4:55 544 ገነት የሚገቡት ሰዎች ሚስቶቻቸው ሁረል ዒን ናቸው። ሳሂህ ቡኻሪ ስለ እነዚህ ሴት መላእክት ውበትም ሲናገር ሳሂህ ቡኻሪ 4:52-53 አንድ ሁረል ዒን ወደ ምድር መጥታ ለሰዎች ብትታይ በሰማይና በምድር መካከል ያለውን ስፍራ በመልካም መዓዛ ትሞላዋለች። ሳሂህ ቡኻሪ 4:54-476 ሁረል ዒኖች አጥንትና ስጋቸው ብርሃን የሚያሳልፍ ልክ እንደ መስታወት ትራንስፓረንት በመሆኑ መቅኔያቸው ይታያል። ሳሂህ ቡኻሪ 5:54-469 ገነት የሚገቡት ሴቶች ሚስቶች ቆንጆዎች ናቸው። በስጋቸው ውስጥ የአጥንት መቅኔ የሚታይ ትራንስፓረንት ፍሌሽ ያላቸው ናቸው። በዚህም ሴቶች እርኩስ ናቸው ብሎ የጀመረውና በገነት ለሴቶች የሚሰጠውን ሽልማት የማይናገረው የእስልምና መንገድ ለወንዶቹ የሚሸለሙት ሴቶች ከሰው ዘር ያልሆኑ ሁረል ዒን የሚባሉ መላእክት እንደሆነ ይናገራል። በዚህም ሴቶች በእስልምና መንገድ የገነት መግቢያ ዕድል እንደሌላቸው እንመለከታለን። የሚገርመው ደግሞ ነቢዩ እነዚህን ትምህርቶች ያስተማሩት ሁሉም ልጆቻቸው ሴቶች በሆኑበት እና እነርሱን እንኳን ግንዛቤ ውስጥ ማስገባት በሚገባቸው ሁኔታ ውስጥ መሆኑን ስንመለከት በእርግጠኝነት ሴቶች በእስልምና መንገድ ገነት እንደማይገቡ እንረዳለን። ስለዚህ በእስልምና ውስጥ ያሉት ሴቶች የገነት መግቢያ መንገድ ማግኘት የሚችሉት በጾታ ያልተገደበውና ቁርአኑ በደፈናው ተከታዮቹ የእንጅል ባለቤቶች በሚለው በኢሳ ወይም በኢየሱስ መንገድ በኩል ብቻ መሆኑን እንመለከታለን። የኢሳን መንገድ የሚከተለው ክርስትናው በጾታ ምክንያት ምንም አድሎ እንደማይደረግ እንደዚሁ ወደ ገነት ሲገባም ሁሉም የሚሰጠው አካል እንደ መላእክት ጾታ የሌለው ሰማያዊ አካል መሆኑን ስንመለከት ለሁሉም ጾታ ገነት መግቢያ መንገድ ተደርጎ የተዘጋጀው የኢሳ መንገድ መሆኑን እንረዳለን። በዚህም አስተዋይ የሆኑ ሙስሊም ሴቶች በጊዜ መንገዳቸውን ቢያስተካክሉ መልካም እንደሆነ እንመለከታለን። በአጠቃላይም እስልምና ለማን ተላከ፣ ማንንስ አይመለከትም የሚሉትን ጥያቄዎች ስንመለከት እስልምና የተላከው ለአረብ ወንዶች ብቻ መሆኑን ከነሱ ውጪ ያሉትን የሰው ዘሮች በተለይ ደግሞ ጥቁሮችንና ሴቶችን የማይመለከት መሆኑን ለእነዚህ ሰዎችም የተዘጋጀላቸው መንገድ የኢሳ የክርስትና መንገድ መሆኑን ከቁርአኑ እንረዳለን። በዚህም አልመሲህ ኢሳ ወይንም ኢየሱስ በራእይ 2:5 ላይ እንግዲህ ከወዴት እንደወደቅ አስብ እንደሚለው በእስልምና መንገድ ያልተጠቃለሉትና ያልተጠሩት በሙሉ እስልምና እንደማይመለከታቸውና የሰለሙት እንኳን እስልምናቸው ቁርአናዊ ባለመሆኑ እነዚህ ሰዎች በዘርና በጾታ ወዳልተገደበው ወደ ኢየሱስ ወይንም ኢሳ መንገድ መመለስ እንዳለባቸው እንመለከታለን። በቀጣይ ክፍሎችም ይህንን ለአረብ ወንዶች ብቻ ተለይቶ የወረደውን ሃይማኖት ከክርስትና ጋር የገጠመውን ተቃርኖ በስፋት በመመልከት ትክክለኛው መንገድ የትኛው እንደሆነ እንፈትሻለን።